ስልጣን ላይ ለማምጣት ሳይሆን ጀግና እንደ ዶክተር ለዛ ነው የታገልነው። የትግላችንን ደግሞ ግብ ደርሷል። እንዳትጠራጠሩ አዲስ አበባ ዱባይ ሆናለች። ካሁን በኋላ ስርዓት ወደ ሌላ ቦታ ሲሄዱ ሳይሆን ወደ አዲስ አበባ፣ ስራ ፈለጋ ወደ አዲስ አበባ፣ ስደት ወደ አዲስ አበባ፣ ከአዲስ አበባ ወደዛ ሳይሆን ወደ አዲስ አበባ። በቅርብ ጊዜ ውስጥ ህልም አለና ህልም አለን። የተማረ ሰው አለን፣ ሀሳብ አለን። ማራኪ ነገር እየሰራ እኮ ይሄ ሀብት እኮ ከአሁን በፊትም እዚህ ውስጥ ነበረ። ኮሪደር ልማት ስንሰራ እኮ ይሄ ሀብት እኮ እዚህ ውስጥ ነበረ፣ ግን ሀሳብ የለም። ልዩነቱ ምንድን ነው? ከአሁን በፊት የነበረ የራሳቸውን ቤት ሰርቶ መጨረሻ ላይ ሲዋረዱ፣ የአሁኑ ያለ አመራሮች ግን በቅንጅት ተቀናጅቶ የህብረተሰቡን ቤት እየሰሩ ነው። የኛና የነሱ መካከል ዲፍረንት ልዩነታችን ይሄ ብቻ ነው እንጂ ሀብት አለን፣ ህዝብ አለን፣ አቅም አለን፣ ተምረናል፣ ተመራምረናል። ስለዚህ ነው አገር በቀል የሆነ ብልጽግና ወይ ደግሞ ፕሮስፐሪቲ ዓለም ደረጃ ላይ ተጽዕኖ ፈጣሪ የሆነ ውጭ ላይ ሆኖ የሆነ ፓርቲ እኮ ተነስቷል። ማን ነው እሱ? ፕሮስፐሪቲ ለኛ ስጋት ነው የሚሉ ሰዎች እኮ ዝም ብሎ አይደለም። ተራ ሰው ማን ነው ስሙን የምጠራ? ጀግና ሰው ግን ሁል ጊዜ ማንኛውም ሰው እከሌ እከሌ ይላል። ለዛ እኮ ነው። ስለዚህ በርቱልኝ። እንደ ወጣት ብዙ ወጣቶች ከኔ በኋላ ስላሉ ነው። ብዙ አደረጃጆች ከኔ በኋላ ያሉ ሰዎች አሉ። በሚዲያ በተለያየ ከእናንተ ጎን ነን፣ ሰላም ፈላጊ ነን። በእኛ ደም በእኛ ጉልበት ስልጣን ለመፈለግ በአቋራጭ መንገዱን እንዘጋለን ብለዋል አባታችን። ዘግተናል። ካሁን በኋላ በአንድ ስልት አንድ ፊልም ብቻ ነው የምሰራ። ፊልሙ ተሰርቶ ብልጽግና በሪፎርም ብቅ ብለዋል። ካሁን በኋላ ይሄንን ማንከባከብ መስራት፣ እኛም እንደ ክፍለ ከተማችን መሾሎኪያ ጋር ትልቅ በዓል አለ፣ በሰቃ ጥምቀት አለ። መሾሎኪያ አካባቢ ትልቅ ኮሪደር ልማት እንደ ቦሌ እንፈልጋለን፣ ጽዱ የሆነ እንፈልጋለን። ዩኒሳ አካባቢ ትልቅ በዓል አለ፣ የኢሬቻ ጊዜ ትልቅ ነው። እዛ አካባቢ የኮሪደር ልማት እንፈልጋለን ይላሉ። በርቱ፣ ከእናንተ ጎን ነን፣ እንሰራለን፣ እንቀጥላለን። ጀመርን እንጂ አልጨረስንም። እንደ ጀመርን ደግሞ እንጨርሳለን። ይልማለን። አመሰግናለሁ።